ያለገባችሁና ያልተግባባችሁ ግራ የተጋባችሁና ግራ የምታጋቡ ወጣቶች እግዚአብሔር አንድ ቀን ይመጣል ወደ እናንተ ቤት። አሜን። እግዚአብሔር ይመጣል። የክሬምና የአይስክሬም ዘመን የሚባል ነው። ዝም ብሎ በቃ ጣፋጭ ነው። በቃ እንደው ሃኒ ቤቢ በአንድ ሳምባ እንተንፍስ ይላሉ። በዚህ ጊዜ በአንድ ሳምባ እንተንፍስ እና በቃ ጨረቃን ሁሉ ያደንቃሉ። ጨረቃ ግን አንድ 20 ዓመት በትዳር ሲቆዩ ጨረቃ መኖሯ አለመኖሯ ትዝ አይላቸውም። በቃ ትኑር አትኑር አንዳንድ ወንዶች እንደዚህ ይላሉ። አይኔም ባይኔ ማየት እፈልጋለሁ ይላሉ። ለምንድን ነው የምታገባው? የስጠይቅ አይኔም ባይኔ ለማየት። እሺ ባትወልድስ ችግር ነው። አይኔም ባይኔ ማየት ከፈለክ መስተዋት ፊት መቆም ትችላለህ እላለሁ እኔ። ትዳር መደማመጥና መለማመጥ ይወዳል። ይሄ ለአበሻ ወንድ አስቸጋሪ ነው። የአበሻ ወንድ ምንድን ነው የሚለው? አይ ወንድ ልጅ ቆፍጠን ማለት ነው ያለበት የሚለው። ቆፍጠን ማለት ነው ያለበት። እንደውም አባቶቻችን አንዳንድ ጊዜ ሴቶችን ይዞ የለጥ ማድረግ ነው እንጂ ይላሉ። እና እንደዚህ አይነት ኮንሴፕት ያንን ሴታፑን ሳያስተካክል ወደ አሜሪካ የመጣ ሰው ይቃጠዋል ማለት ነበር ይልና ትዝ ይለዋል። ይሄ 911 ትዝ ሲለው መተው ይሻላል ይላል። እና ሲናደር ያኛው ሴታፕ ይመጣ ማለት ነበር አንቺን ብሎ ትዝ ሲለው አርጋው እስቲ ትላለች። ትዝ ሲለው ለካ ይሄ ሀገር ሌላ ቦታ ሌላ ሀገር ነው መተው ይሻላል ብሎ አንድ ሴትዮ ተገዙ የሚለውን በጥቁር እስክሪብቶ ሰርዘዋል ከመጽሐፍ ቅዱሳቸው ላይ። ለምን ምን ነው ስላቸው አሁን እግዚአብሔር እንዴት አይነት ከይሲ መሆናችሁን አላውቅ ብሎ ነው እኛ ለእናንተ አሳልፎ የሰጠን ብለዋል። ምንም እግዚአብሔር ይመጣል። እስቲ ባለትዳሮች እጆቻችሁን ከፍ አድርጉ። አንዳንድ ሰው እዚህ ድረስ ያወጣል። አሁን እኔ እንዳገባ ቆጠራለሁ ብሎ ማለት ነው። ከፍ አድርግ በደምብ። እሺ በረከቴ በል በርክቺ በቤቴ በረከቴ በርክቺ በቤቴ በረከቴ ኑሪሊ በቤቴ በረከቴ ተባረክ በቤቴ። ጌታ ይባርካችሁ። አውርዱ። ያላገባችሁ ደግሞ እጃችሁን ከፍ አድርጉ። ያላገባችሁ አውጡ፣ በደንብ አውጡ። አገር ይወቃችሁ፣ ፀሐይ ይሞቃችሁ። ያላገባችሁ እሺ፣ ወንዶች እንደዚህ በሉ፣ በረከቴ በሉ። ወንዶች በረከቴ ፍጠኝ ወደ ቤቴ። እግዚአብሔር ወደ ቤቴ ያመጣል። እግዚአብሔር ወደ ቤትሽ ያመጣል። በእንግሊዝኛው በጣም ቆንጆ አድርጎ አስቀምጧል። ሃውስ እና ሆም ብሎ ነው ያስቀመጠው። ሃውስ ጣራ ግድግዳው ነው። ሆም ጓዳ ጎድጓዳው ነው። እና እኔ የማወራው ዛሬ ስለ ሃውስ ሳይሆን ስለምን ነው? ስለ ሆም። ቤቱ ያምራል፣ ሃውሱ በጣም ያምራል፣ ግን ውስጥ ያሉት ሰዎች ደግሞ ይማረራሉ። አንዳንድ ሰው ይመጣና አሁንስ ይሄ አንዳንድ ባል እንደዚህ ይላል፣ ይሄ ቤት አስጠላኝ ይላል። ሃውሱ እኮ አይደለም ያስጠላው፣ ሆሙ ነው ያስጠላው። እና ስለ ሆሙ ነው የምናወራው። ይሄ ስለ ምንኖረው ኑሮ ማለት ነው። ባለፈው መግቢያ ሰጥቻለሁ። 6 አይነት የጋብቻ ዘመኖች አሉ። የትኛው ጋር እንደሆናችሁ ለማወቅ እንዲያመቻችሁ ለመናገር ፈልጋለሁ። የመጀመሪያው ከ1 ዓመት እስከ 3 ዓመት የክሬምና የአይስክሬም ዘመን የሚባል ነው። ዝም ብሎ በቃ ጣፋጭ ነው። በቃ እንደው ሃኒ ቤቢ በአንድ ሳምባ እንተንፍስ ይላሉ። በዚህ ጊዜ በአንድ ሳምባ እንተንፍስ እና በቃ ጨረቃን ሁሉ ያደንቃሉ። ጨረቃ ግን አንድ 20 ዓመት በትዳር ሲቆዩ ጨረቃ መኖሯ አለመኖሯ ትዝ አይላቸውም። በቃ ትኑር አትኑር። እና ይሄ የክሬምና የአይስክሬም ዘመን የሚባል ነው። ከ1 ዓመት እስከ 3 ዓመት ያለው፣ ከ3 ዓመት እስከ 10 ዓመት ያለው የገንፎና የጉንፋን ዘመን የሚባል ነው። ገንፎ ልጆች የሚወለዱበት፣ ገንፎ የሚበላበት ነገር ደግሞ በቀላሉ ከአንዱ ወደ አንዱ እንደ ጉንፋን የሚተላለፍበት እና የገንፎና የጉንፋን ዘመን ይባላል። የትኛው ዘመን ውስጥ ትሆኑ እናንተ ያላችሁ? 4ኛው ዘመን ከ10 ዓመት እስከ 20 ዓመት በትዳር የቆዩ የለውጥና የነውጥ ዘመን የሚባል ነው። ልጆች ይደርሳሉ እና በቃ ሐሳብ ይገባዋል ሰው፣ የተለያየ ነገር ይሆናል። ደግሞ በኑሮም እየተለወጡ ይሄዳሉ። 4ኛው ከ20 ዓመት እስከ 30 ዓመት ያለው የዳቦና የዱባ ዘመን የሚባል ነው። እና አሁን ከክሬም ወደ ዳቦ መጣ ማለት ነው።
እና የዱባ ዘመን። ዱባ በተፈጥሮ ወደ ላይ አያድግም፣ ወደ ጎን ነው የሚያድገው። ሴትዮዋም ወደ ጎን ነው የምታድገው፣ ሰውየውም ወደ ጎን ነው የሚያድገው። ኑሯቸውም ወደ ጎን ይሰፋል። በቃ አገር ቤትም ይሰራሉ፣ ወደ ጎን እያደጉ ይሄዳሉ። የዳቦና የዱባ ዘመን ይባላል። እንደው አምስተኛው ከ35 እስከ 50 ዓመት ያለው የመብሰልና የመብሰልሰል ዘመን ይባላል። ይበስላሉ፣ በዛው ልክ ደግሞ የሚብሰለሰሉበትም ነገር አለ። ለምሳሌ ልጆቻቸው ወይ ያለ ጋብቻ ሊያረግዙ ይችላሉ። ሴቷ ልታረግዝ ትችላለች፣ ወይ ልትጠለፍ ትችላለች፣ ወይ የሆነ ነገር ሊሆን ይችላል፣ ወይ ደግሞ እነሱ አንድ ነገር ይሆናሉ። ብቻ የመብሰልና የመብሰልሰል ዘመን ይሆናል። የመጨረሻው ከ50 ዓመት በላይ በጋብቻ የኖሩ የመቆጨትና የመቋጨት ዘመን ይባላል። እና ድሮ ቀረ እያሉ የሚቆጩበት ነው። ትዳር ድሮ ቀረ፣ ኑሮ ድሮ ቀረ፣ ሁሉ ነገር ድሮ ቀረ የሚል ሰው አለ። በቃ ድሮ ቀረ፣ ድሮ ቀረ፣ ድሮ ቀረ። አንድ ሰውዬ እንደዚህ ብሏል። ድሮ ቀረ ማለት ይወዳልና ሽማግሌ ናቸው። ድሮ ቀረ ራሱ ደግሞ ዝንብ ራሱ ድሮ ቀረ ብሎኛል። የድሮ ዝንብ እሺ ሲሉት ይሄዳል። ያሁኑ ፈጣጣ ነው አይሄድም አሉና ድሮ ራሱ ዶሮ ማነው ዝንብ ራሱ ድሮ ቀረ ይላል። እውነተኛ ፍቅር በመውደድ ነው የሚያምነው እንጂ በመውለድ አያምንም። የእግዚአብሔር ቃል ምንድን ነው የሚለው? ሚስቶቻችሁ ውደዱ ነው የሚለው። ለአንዳንድ ባሎች ሚስቶቻችሁ ለማይወልዱ ውደዱ ያለውን ማስረገጥ እፈልጋለሁ። ብዙ ባሎች ካልወለደች መካን ከሆነች እንዴት እኖራለሁ ይላሉ። ኤፌሶን የሚለው እኮ ውደዱ ነው እንጂ የሚለው ውለዱ አይልም እኮ። አንዳንድ ወንዶች እንደዚህ ይላሉ፣ አይኔም ባይኔ ማየት እፈልጋለሁ ይላሉ። ለምንድን ነው የምታገባው? የስጠይቅ አይኔም ባይኔ ለማየት። እሺ ባትወልድስ ችግር ነው። አይኔም ባይኔ ማየት ከፈለክ መስተዋት ፊት መቆም ትችላለህ እላለሁ እኔ። ምክንያቱም ይሄ አይደለም የጋብቻ ትርጉም። የቀደመውን ፍቅር አስታውስ። እንዴት እንዳገኘሃት አስታውስ። ሚስትህን ማለት ነው። እንዴት እንዳገኘሃት ያችን የመሰለች ቆንጆ፣ ምንም እንኳን ዛሬ ማዳት ብታወጣ ብርሌ የመሰለች ልጅ ነበረች። አንተ ቤት ገብታ ነው እንደዚህ የሆነችው። እንደዚህ የሆነችው አንተ ቤት ገብታ 2 አስወለድክ፣ 3 አስወለድክ፣ ወደፊት ለማስወለድ ታስባለህ። ምን የመሰለች ልጅ ነበረች። ያንን አስብ። እንዴት አይነት ሰው ነበረ? ሸበላ፣ ብዙ ወንዶች ሴቶች በዙሪያው የሚሽከረከሩ ነበረ። ያ ሸበላ የነበረ ሰው ኑሮ አግብጦት ዛሬ ሽባ ቢሆን ውደጂ። ዛሬም የጉብዝና ባልሽ ሚስትን ውደድ ነው የሚለው እንጂ ልብስ ግዛላት አይልም። መኪና ግዛላት፣ ሞዴል 2017 አሁን 2018 ሊመጣ ነው፣ ሞዴል እየተከተል ግዛላት አይልም። ምንድን ነው የሚለው? ውደድ ነው የሚለው። ምክንያቱም የወደደ ሰው ስትታረዝ ዝም አይልም፣ ስትራብ ዝም አይልም። ለባልሽ ተገዢ። በምንድን ነው የምገዛው? ምንም ማብራሪያ የለም፣ ዝም ብለሽ ተገዢ። ብዙዎች እና አይፈልጉትም። ብዙ ሴቶች አንድ ሴትዮ ተገዙ የሚለውን በጥቁር እስክሪብቶ ሰርዘዋል ከመጽሐፍ ቅዱሳቸው ላይ። ለምን? ምን ነው ስላቸው፣ አሁን እግዚአብሔር እንዴት አይነት ከይሲ መሆናችሁን አላውቅ ብሎ ነው እኛን ለእናንተ አሳልፎ የሰጠን ብለዋል። ምንም መከራከር አያስፈልግም። ምክንያቱም this is divine order። ምንም የተማረ ቢሆን የተማረረ ቢሆን አጭር ቢሆን ረጅም ቢሆን ምንድነው ያለው? ተገዢ። አንተስ ውደድ። ምንም ብትሆን ሚስትህን ምን በል? ውደድ። ይገርማችኋል፣ በጮኝነት ዘመን መውደድ በጣም ቀላል ነው። በጣም ለምን? የዲፕሎማሲ ቋንቋ ነው የምናወራው። የዲፕሎማሲ ማለት ዲፕሎማሲ ከላይ ነው ንግግሩ። ሃኒ፣ ቤቢ፣ ስዊቲ፣ ካንቺ በፊት ያርገኝ፣ እንደዚህ ነው የጮኝነት ጊዜ። እና እንቅፋት ቢመታት ሁሉ እኔ እንድፍት ያርገኝ ይላል። ካገባ በኋላ እንቅፋት ቢመታት ያይሻት ይጅም እንደ ይላል። አብረው ሲሄዱ በረደኝ ብትል ኮቴ ልደርብልሽ፣ እኔ በሸምዝ ሄዳለሁ፣ ይሄው ኮቴ፣ እኔ ቆንጆ፣ አንቺን ሊበርድሽ አይገባም ይላል። በዛውም ለማውለቅ ፈልጌ ነው። ታንኪዩ ሙልጌታ። ኮቴ ልደርብልሽ ይላል። ካገቡ በኋላ አንዱን ስታለብስ፣ አንዱን ስታበላ፣ አንዱን ስታጥብ ሳትደርብ ብትወጣ በረደኝ እኮ ብላ ስሙን ብትጠራ ድርበሽ አትወጭም ነበር እንደ መጀመሪያ። ትዳር መደማመጥና መለማመጥ ይወዳል።
ይሄ ለአበሻ ወንድ አስቸጋሪ ነው። የአበሻ ወንድ ምንድን ነው የሚለው? አይ ወንድ ልጅ ቆፍጠን ማለት ነው ያለበት የሚለው። ቆፍጠን ማለት ነው ያለበት። እንደውም አባቶቻችን አንዳንድ ጊዜ ሴቶችን ይዞ የለጥ ማድረግ ነው እንጂ ይላሉ። እና እንደዚህ አይነት ኮንሴፕት ያንን ሴታፑን ሳያስተካክል ወደ አሜሪካ የመጣ ሰው ይቃጠዋል ማለት ነበር ይልና ትዝ ይለዋል። ይሄ 911 ትዝ ሲለው መተው ይሻላል ይላል። እና ሲናደር ያኛው ሴታፕ ቢመጣ ማለት ነበር አንቺን ብሎ ትዝ ሲለው አርጋው እስቲ ትላለች። ትዝ ሲለው ለካ ይሄ ሀገር ሌላ ቦታ ሌላ ሀገር ነው፣ መተው ይሻላል ብሎ መስማማት። መጽሐፍ ቅዱስ ላይ ልባም ሴት ለባሏ ዘውድ ናት ይልና አሳፋሪዋ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት ይላል። በጣም ነው የሚገርመኝ። እኔ ስለ ቅንቅን አውቃለሁ በጣም። ይሄ ቅንቅን የዶሮ በሽታ ነው። ምን ላባ ውስጥ ያለ የማይገኝ ቅንቅን እና በጣም ነገር በአጥንቱ ውስጥ እንደ ቅንቅን ናት ማለት የሰውየውን ቦልማሮ መቅኒውን ታደርቃለች ማለት ነው። በቃ በጣም ቦልማሮ ከደረቀ ደግሞ መቅኒ ከደረቀ ደግሞ ሕክምናው ከፍተኛ ወጪ ነው። ብዙ ወጪ ነው የሚወጣው። ስለዚህም ይሻላል ቅንቅን ከመሆን ቅን ሁኚ ብዬ አስተካክያለሁ። ለባልሽ ቅንቅን ከምትሆኚ ቅን ሁኚ። ቅን መሆን በጣም መልካም ነው። በነገራችን ላይ እኔ ሳስተምር ሰዎች የሚስቁት እኔ ለማሳቅ ተናግሬ ሳይሆን ኑሯቸው እያሳቃቸው ነው። ታንክ ዩ